የሚዋደዱ ባልና ሚስት በፍቅራቸው ጎረቤት፣ ወዳጅ ዘመድ ሁሉ የሚቀናባቸው ባልየው ጓደኛ አለውና የባልየው ጓደኛ ከባለቤትህ ጋራ ከተዳርህ ጋራ በጣም እኮ ነው የምታስቀኑት፣ ግን ታምናታለህ አይደል? አዎ ምን ማለት ነው ይለዋል። ዋሽታ አታውቅም? አዎ ዋሽታኝ አታውቅም። እድሜ ልካችን አብረን ስንኖር እያወቅ እያየህ እንዴት እንደዚህ አይነት ነገር ትጠይቀኛለህ? ይለዋል ማለት ነው። ሚስትህን የምትፈትንበት አንድ የቤት ስራ ልስጥህ። መቼውንስ ሰው በየቤቱ ክፉ ነው እና አንድ የቤት ስራ ልስጥህ እና ፈትናት አለው ማለት ነው። መልካም። ከተጋባን ጊዜ ጀምሮ አንድም ቀን ዋሽቻት አላውቅም፣ አንድም ቀን ዋሽታኝ አታውቅም። ልጆች አፍርተናል፣ ሀብት ንብረት አፍርተናል፣ ጥሩ ህይወት እየመራን ነው። እግዚአብሔር የተመሰገነ ይሁን። ለማንኛውም እስቲ ያንተን የቤት ስራ ልስማ ይለዋል ማለት ነው። እና ማታ እሷ ወደ ውጪ ስትወጣ እስከምትመለስ ቀድመህ አልጋ ውስጥ ግባና እንቁላል በእጅ ይዘህ አሙቀህ ጠብቃት። ስትመጣ ውዴ፣ ባለቤቴ፣ የትዳር አጋሬ፣ የልጆቼ እናት ትወጂኛለሽ አይደል ብለህ ጠይቃት። ከዛ በኋላ የምትልህን ትሰማለህ ይለዋል ማለት ነው። እንቁላሉን አሙቆ ጠበቃት። ውዴ፣ ባለቤቴ፣ የልጆቼ እናት ትወጂኛለሽ አይደል? ይሄን ሁሉ ዘመን አብረን ስንኖር ጠይቀኸኝ የማታውቀውን ጥያቄ ለምንድን ነው ያቀረብክልኝ? ምን አይተህብኝ ነው? ምንስ ጠርጥረህ ነው ብላ ባለችው ጊዜ አይ እንደው አትዋሽኝ ማይልኝና የሆነ ምስጢር እነግርሻለሁ። እንዴ ያንተ ምስጢር የኔ ምስጢር ነው፣ ያንተ ህይወት የኔ ህይወት ነው። ምኑን ነው መዋሽ? በእውነት መድኃኔዓለምን ለማንም አልናገርም። ምስጢር አወጣው ማለት እኮ የራሴን ቤት ኑሮ ትዳር ገመና ነው የማወጣውና አለችው። እና ይኸውልሽ ለማንም እንዳትናገሪ አደራ፣ ከተናገርሽ ትዳራችን ይበተናል። እኔ እኮ ሁል ጊዜ ማታ ማታ አንዳንድ እንቁላል እጥላለሁ አላት። ስላት ድንግጥ ብላ እንደምንም ችላው አደረች። ጠዋት እሱ ተነስቶ ወደ እርሻው ሲወርድ ለረጅም ጊዜ ያኮረፈቻትን ጎረቤቷን በአጥር ላይ ተጣራች። እኔ እስቲ ሂጂ እባክሽን ምን ተገኘና ነው? በእውነት መድኃኔዓለምን ለነፍስ ጉዳይ ፈልጌሽ ነው አለቻት። እና ጎረቤትየው መጣች። አብሮ ሲጨዋወት ቡና አፈላች እና እንደው መድኃኔዓለምን ብለሽ ማይልኝና ምስጢር እነግርሻለሁ። መድኃኔዓለምን እኔ ምን ለዚህ ነው ለመታረቅ የፈለግሽው ነው ወይስ ልትፈትኝኝ ነው? አይደለም። ይሄ የነፍስ የህይወቴ የትዳሬ ጉዳይ ነው። ቤቴ፣ ትዳሬ፣ ኑሮዬ እንዳይበተን ነው ይሄ የቤቴን ገመና የራሴን ምስጢር የምነግርሽና እንደው ማይልኝ ከአንድም ሶስቴ እጄን ምቺ ብላ አስማለቻትና ነገረቻት። ባሌ እኮ ሁል ጊዜ ባልዮ የነገራት አንድ እንቁላል ነው። እሷ ባሌ እኮ ሁል ጊዜ ማታ ማታ ሁለት እንቁላል ይጥላል አለች። ባልዮ የነገራት አንድ፣ እሷ ሁለት አረገችው። ቡናውን ከሲኒ ውስጥ ሳትጨርስ ጎረቤትየው
ማንም ሳይጠራት ወዬ መጣው ብላ ሩጫዋን ቀጠለች። ከዛ ወደ ሌላኛው ጎረቤት ሄደችና ገና ከመቀመጧ ለወሬ ከመቸኮላ የተነሳ መድኃኒዓለምን በይ እና ማይ ነግርሻለሁ። ምን ማይልኝና አስምላን የነገረችኝ መድኃኒዓለምን ብለሽ ማይልኝና ነግርሻለሁ። መድኃኒዓለምን እኔ በኔና ባንቺ መሀል እስከዛሬ ምን አውርቼብሽ አውቃለሁ? አይገርምሽም? ያቺ ጎረቤቴ የተጣላችኝ ጉዷን አሁን ነገረችኝ እኮ። በጣም ያሳዝናል። አሳዘነችኝ። እንዴት? አይ ማለት ባሏ ሁል ጊዜ ማታ ማታ ሶስት እንቁላል ይጥላል። 3 ደረሰ። ከዛ ያቺም ወስዳ ለሌላ እንዲህ አደረሱና አዳርሰው በሳምንቱ ባልየው ጋር ወሬው ደረሰ። 8 እንቁላል ደርሶ ማታ ገባ። ውዴ አቤት እወድሃለሁ አላልሽኝም? ታዲያ አሁንስ በወንድ ጠላሃለሁ መቻልኩኝ? ምን ነው ምስጢሬ ምስጢርሽ ነው ምስጢራችን ነው ብለሽኝ በመድኃኒዓለም ምለሽ ለማን አውርተሽ ነው 8 እንቁላል ደርሶ እኔ ጋር የደረሰው አላት። አይ አለች፣ አዘነች፣ ልቧ ተሰበረና እንደው ውድ ባለቤቴ እውነት መድኃኒዓለም ምስክሬ ነው፣ እኛ ሴቶች መደበቅ የምንችለው ያልሰማነውን ነገር ብቻ ነው እና ይቅርታ አድርግልኝ ብላ እግሩ ላይ ወድቃ ይቅርታ ጠየቀችው ይባላል። እና ይህንን ስላችሁ ሴቶች በሙሉ ወረኞች ናችሁ ለማለት ፈልጌ ሳይሆን ጓደኛ ለጓደኛው ትዳር ምን አይነት መርዝ ቀምሞ እንዳዘጋጀና የእነሱን ትዳር ለማፍረስ የሄደበት ርቀት ለመግለጥ፣ ሁለተኛው መድኃኒዓለም ብላ አስምላ ምላ የተቀበለችውን እሷ ደግሞ መድኃኒዓለም ብላ አስምላ አሳልፋ ወሬ በመስጠቷ ሰውየው ባለቤቱን የትዳር አጋሩን ህይወቴ የልጆቼ እናት ብሎ ስለሚወዳት ነው ያለፈው እንጂ ምንም እንትን ምላት ሂስ የሚሰጣት ነገር አልነበረም። እና ይሄንን ለማለት የፈለኩት ወይም ደግሞ ምን ለማለት ፈልጌ እንደሆነ እንዲገባችሁ ምስጢራችሁን ከራሳችሁና ከትዳር አጋራችሁ ጋር ብቻ አውሩ። ምስጢራችሁን ለሰው አታካፍሉ። አስምላችሁ የነገራችሁትን አስምሎ አሳልፎ ሰነድ ይሸጥባችኋል ለማለት ፈልጌ ነው። ከተመቻችሁ ከወደዳችሁት ላይክ፣ ሼር፣ ኮፒ ሊንክ አድርጉ አልልም። ለምትወዱት ሰው ደግሞ ወረኛ ለሆነ ጓደኛችሁ ሼር አርጉላት። ምክሩ ከጠቀማችሁ ሴቭ አድርጉት። ዩቲዩብ አለኝ። ዩቲዩቡ ላይ ስለቅ ገና አሁን በቅርብ ነው የጀመርኩትና ሰብስክራይብ አርጉ፣ ሼር አርጉም አልልም። ይሄንን ነው የምላችሁ። ሰላም እግዚአብሔር የድንግል ማርያም ምልጃ፣ ጸሎት፣ ረድኤት፣ በረከትና ጥበቃ አይለያችሁ። ኃያሉ ቅዱስ እግዚአብሔር ሀገራችን ኢትዮጵያን ጽኑ ሰላም ያደርግልን። ወዳችኋለሁ።